ውድ ፕሮግራማችን ተከታታዮች እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም አሸጋገራችሁ። Happy Ethiopian New Year. Happy Ethiopian New Year. በቶሮንቶና በመላው ዓለም ለምትኖሩ ኢትዮጵያውያን የኢትዮጵያ ወዳጆች ይህችን አጭር የአውደ ዓመት መልእክት እናስተላልፋለን። ምንም እንኳን በአካል ከሀገራችን ብዙ ሺህ ኪሎሜትሮች ርቀን ብንገኝም ርቀት ሳያግደን እድሜ ለቴክኖሎጂ የሀገራችንን የዕለት ተዕለት ሁኔታ እየተከታተልን ኢትዮጵያዊነታችንን ጠብቀን ታሪካችንና ባህላችንን አክብረን ማንነታችንን ኮትኩተን ለመኖር ደፋቀና እንላለን። ኢትዮጵያዊነት መስዋዕትነት ተከፍሎበታል፣ ሰዎች ሞተውበታል፣ ሰዎች ደምተውበታል። እንደዋዛ ያገኘነውን እንደዋዛ የምናጣው አይደለም። ይሁን እንጂ አንድነትና ታሪክን መጠበቅ ክብርና እድገትን ማምጣት ኢትዮጵያንም የምንኮራባት ማድረግ ፈታኝ ስራ ነው። ያሳለፍናቸው 4 አስርት የትግል ዓመታት የዚህ ማስረጃዎች ናቸው። ከረሃብና ከጦርነት ከስደትና ከጭቆና አልተላቀቅንም። በዚህ በ2004 ዓመተ ምህረት ኢትዮጵያችን በሰላምና የሕግ የበላይነት እኩልነት ፍትሃዊነት የነገሰባት እንድትሆን ልጆቿ ከስደት ከመከራና ከረሃብ ተላቀው ከሀገራቸው የሚሸሹበት ሳይሆን ወደሷ የሚተሙበት እንዲሆን እንመኛለን። ምኞት ብቻ አይደለም፣ ሁላችንም በዚህ ዙሪያ ልንሰራ ይገባል። በዚህና በመጪው ዓመታት ከሚያለያዩን ጥቃቅን ነገሮች ይልቅ በሚያስተሳስሩን አብይ ታሪካዊና ባህላዊ መሰረቶች ላይ በማተኮር በዚህ በካናዳም ይሁን በኢትዮጵያ በአውሮፓም ይሁን በአሜሪካ በኑሯችን በጉዟችን ሁሉ እንደ ኢትዮጵያዊ እንደ አፍሪካዊም የምንኮራበት ታሪክ ሰሪ ስልጡን ማህበረሰብ መፍጠር የሁላችንም ግዴታ ነው።
ልክ እንዳለፉት ጥቂት ወራት ሁሉ ካለፈው ዓመት በላቀ መልኩ ብርሃን ቴሌቪዥን በዚህ ዓመትን በእናንተ ትብብር ኢትዮጵያውያንን በአንድነት የሚያስተባብር እሴቶች ላይ በእውነትና በትጋት እንደሚሰራ ይጠቁማል። መልካም አዲስ ዓመት ዳዊት ከሻኛ እየመረጥን ቀዩን ከጮማው እየቆረጥን እንጀራ ወጡን እጅና ጠላው አለው በረከትን አብረን ስንበላው